እዚህ አፓርትመንት ላይ ስንሰራ 14ኛ ፎቅ ላይ ነበር ስራችንና እንዳጋጣሚ ሆኖ በሊፍት ምንም አይነት እቃ ማውጣት አይቻልም ነበርና 14ኛ ፎቅ ድረስ ግራናይት ኤምዲኤፍ ማሽኖችን የተሸከምን አውጥተን የሰራ ነውና የለፋንበት ስራ ነው። እናንተም አይታችሁ ከወደዳችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ስራዎቻችንን ተጋበዙልን። ከኪችን ካቢኔቱ ስንጀምር በላምኔት ኤምዲኤፍ የሆነ እንዲሁም ቶፑ ግራናይት ነው። የምታዩት መልኩ በጽዳት በጥራት ሰርተን አስረክበናል። በጣም ነው የሚያምረው። ያለውን ሙሉ ስፔስ ነው የተጠቀምንላቸው። ይሄው ውስጡም ቢሆን በቂ እቃ ማስቀመጫዎች አሉት። ግራናይቱንም በዚህ መልኩ ቆንጆ አድርገን አስቀምጠንለታል። ምንም እንከን የሌለው ምንም ማይወጣለት ቆንጆ ስራ ነው። በቀጣይ ደግሞ ለማስተር ቤድሩሙ ይሄን የመሰለ ቆንጆ ቁም ሳጥን ሰርተንለታል። እያንዳንዱ ክፍሎች ከበቂ በላይ ልብስ ማስቀመጫ አላቸው። ይሁን ከላይም ተደራቢ አለው። በቀጣይ ደግሞ ለሁለተኛው መኝታ ክፍል ለህፃናት የሚሆን ቀለል ያለች ቁም ሳጥን አለው። እንዲሁም በሶስተኛውም ክፍል ተመሳሳይ አንድ ቁም ሳጥን አለው። አንድ ማስተር ቤድሩም እንዲሁም ሁለት መኝታ ክፍሎች በዚህ መልኩ አነስ ያሉ ቁም ሳጥኖች ሰርተንለታል። እንግዲህ ስራዎቻችንን እንደምትወዱት ባለሙሉ እምነት ነን። እናንተ ማንኛውንም አይነት ትዕዛዝ ካላችሁ ስልካችን በየውላ ላይ ይደውሉልን። በጥራት በታማኝነት እንሰራለታለን።